ባልና ሚስት በከባድ ጠብ ውስጥ ናቸው። ለቀናት ንግግር አቁመዋል። ቤቱ ውስጥ ዝምታ ሰፍኗል። አንድ ምሽት ሚስትየው በጣም ታመመች። ሆኖም ግን እሱ እስኪጠይቀኝ ድረስ አልነግረውም አለችና እያመማት ኩሽና ውስጥ ስራዋን ትቀጥላለች። ባልየውም ሚስቱ እንደታመመች ቢያስተውልም መቼም እሷ አኩራፊ ናት፣ እኔ ቀድሜ ካናገርኳት እንደ ተሸናፊ ይታያለሁ ብሎ ዝምታውን መረጠ። በማግስቱ ጠዋት ባልየው ለስራ ሲነሳ ሚስቱ አልጋ ላይ የለችም። ኩሽና ሲገባ ቁርስ ተዘጋጅቶለት ልብሶቹ ተተኩሰው ተቀምጧል። ነገር ግን ሚስቱ የለችም። ጠረጴዛው ላይ አንዲት ወረቀት አገኘ። እንዲህ ይላል: ትናንት ማታ በጣም አሞኝ ነበር፣ መናገር ግን ከበደኝ። የምትወደውን ቁርስ አዘጋጅቼልሃለሁ። አሁን ግን ብቻዬን ወደ ሕክምና እየሄድኩ ነው። ምናልባት ዝምታችን ከህመሜ በላይ ስለጎዳኝ ሐኪሙ የሚሰጠኝ መድኃኒት ለዝምታችንም መፍትሄ እንዲሆን እመኛለሁ። ባልየውም ደንግጦ ስልኳ ላይ ቢደውል ስልኳ አይነሳ። በዛን ቅጽበት ያ ሁሉ እልህና ኩራት ትርጉም አጣ። ቀደሜ ብጠይቃት ምን ይጎዳኝ ነበር ብሎ ራሱን ወቀሰ። እኚህ ባልና ሚስት በመሃላቸው በሌላ ጊዜም ግጭት ተፈጥሮ ተኮራርፈዋል። ሁለቱም በረጅም ትዝታ ተውጠዋል። መጀመሪያ ማውራቱ አሁንም ሽንፈት መስሎ ስለታያቸው ሳይነጋገሩ መተኛ ሰዓታቸው ደረሰ። ድንገት ግን ባል የሆነ ነገር ትዝ አለ። ነገ በጠዋት የሥራ ስብሰባ ለመታደም ወደ ሌላ ሀገር ለመሄድ በረራ አለው። ሁሌ ደግሞ ወደ ስራ ሲሄድ እንቅልፋን በመሆኑ የምትቀሰቅሰው ሚስቱ ናት። እናም የነገው ስብሰባ እንዳያመልጠው ለሚስቱ 11 ሰዓት ቀስቅሽኝ ብሎ በአፉ መናገር ሞት መስሎ ስለታየው በወረቀት ላይ ነገ የሥራ ስብሰባ ስላለኝ ወደ ሌላ ሀገር እበራለሁ፣ አደራ 11 ሰዓት ቀስቅሽኝ ብሎ በወረቀት ጽፎ እሷ የምታየው ቦታ አስቀምጦላት ምንም ቃል ሳይተነፍስ ተኛ። ጠዋት ሰውየው ከእንቅልፉ ሲነጋ ከጠዋቱ 3 ሰዓት ሆኖ በረራውም ስብሰባውም አምልጦታል። እንዴት እንደዛ አስጠንቅቄ ነግሬያት አትቀሰቅሰኝ ብሎ በጣም ተበሳጨ። ከአልጋው ለመነሳት ሲሞክር አንድ ወረቀት ኮመዲኖ ላይ ተቀምጦ አየ። 11 ሰዓት ሆኗል፣ ተነስ፣ ስብሰባ እንዳያመልጥ የሚል ጽሑፍ ተጽፎበታል። አትችልም። ዝምታ ደግሞ መቼ መፍትሄ ሆኖ አያውቅ። ማን ነው ስህተት የሰራው? ማን ነው ልክ? አኩራፊ ሰው ብዙ ነገር ያመልጠዋል። ባልና ሚስት አንኮራረፍ።